ሰላም የተወደዳችሁ በዛሬው ቪዲዮአችን መንታ ወይም ከዚያ በላይ የጸነሰች እርጉዝ እናት የተመጣጠነ ምግብ ምን መመገብ እንዳለባት እናያለን። መንታ ወይም ከዚያ በላይ የጸነሰች እርጉዝ እናት ከአንድ በላይ ጽንስ ለመደገፍ በሚጠይቁት ከፍተኛ ፍላጎት ምክንያት የተለየ የአመጋገብ እንክብካቤ ያስፈልጋቸዋል። ነፍሰ ጡር እናቶች ከአንድ ጽንስ እርግዝና በተጨማሪ ለእያንዳንዱ ጽንስ በቀን ከ300 እስከ 500 ካሎሪ ተጨማሪ ማግኘት አለባቸው። ይህም ጽንሱ ጤናማ እድገት እንዲኖራቸውና እንደ ያለ ጊዜው መወለድ ወይም የክብደት ማነስ ያሉ ችግሮችን ለመከላከል ይረዳል። መንታ ያረገዘች እናት የሚመከሩ የአመጋገብ ምክሮች፣ የመጀመሪያው እንግዲህ ፕሮቲን ነው። ለጽንሱ የሰውነት ክፍሎች እድገት በቀን ከ80 እስከ 100 ግራም ፕሮቲን ከስጋ፣ ከእንቁላል እንዲሁም ከወተት እና ከወተት ተዋጽኦች ማግኘት ያስፈልጋል። ሌላኛው አይረን ወይም የብረት ማዕድንና ፎሊክ አሲድ ነው። የደም ማነስንና የጽንሱን የነርቭ ችግሮችን ለመከላከል መጠኑን በእጥፍ ማሳደግ አለባት። በቀን እስከ 60 ሚሊ ግራም አይረን እና 1 ሚሊ ግራም ፎሊክ አሲድ ያስፈልጋል። እነዚህም በሰፕሊመንት እና በምግብ ደግሞ እንደ ቀይ ስጋ፣ ስፒናች፣ ቫይታሚን በበለጸጉ እህሎች ውስጥ ይገኛሉ። ሌላኛው ካልሲየም እና ቫይታሚን ዲ ነው። ለጽንሱ የአጥንት ጤንነት ከ1200 እስከ 1500 ሚሊ ግራም ካልሲየም እና ቫይታሚን ዲ ያስፈልጋል። ይህን ደግሞ ከወተትና ወተት ተዋጽኦች፣ ከአረንጓዴ ቅጠላ ቅጠሎችና ከፀሐይ ብርሃን ማግኘት ያስፈልጋል። ሌላው ኦሜጋ 3 ፋቲ አሲድ ነው። ለጽንሱ የአንጎልና የአይን እድገት አስፈላጊ በመሆናቸው ዝቅተኛ ሜርኩሪ ካላቸው አሳዎች እንደ ሳልሞን ወይም በሰፕሊመንት መልክ መንታ ያረገዘች እናት መውሰድ ይገባታል ማለት ነው። ሌላው ውሃና ፋይበር ነው። በቀን ከ2 እስከ 3 ሊትር ውሃ መጠጣት አለባት። የሆድ ድርቀትንና የእርግዝና ጊዜ የሚከሰት ስኳር በሽታን ለመከላከል ደግሞ ከፍተኛ ፋይበር ያላቸው ምግቦች እንደ ፍራፍሬ፣ አትክልት፣ ጥራጥሬ መመገብ ይገባታል። ሌላው የክብደት መጨመር ነው። በአጠቃላይ ከ16 እስከ 20 ኪሎ ግራም ክብደት ለመጨመር ማቀድና በጤና ባለሙያ ክትትል ማድረግ ያስፈልጋል። መወገድ ያለባቸው ምግቦች ያልበሰሉ ስጋዎችን፣ ያልተፈላ ወተት፣ ከፍተኛ ሜርኩሪ ይዘት ያላቸው አሳዎችንና ከመጠን በላይ ካፌን ከቡና ውስጥ ያለውን እንግዲህ መጠቀም አደጋዎችን ለመቀነስ ማስወገድ አለባት ማለት ነው። መደበኛ የእርግዝና ምርመራዎች፣ የህክምና ክትትል ማድረግ አስፈላጊ ነው። በተለይም እንደ ከፍተኛ የደም ግፊት እንዲሁም የንጥረ ምግብ እጥረት ያሉ ችግሮችን ለመከላከልና ለመቆጣጠር ጤናማና የተመጣጠነ አመጋገብ የእናት ጉልበትና የጽንሱን ጤና ይደግፋል። መልካም ጊዜ።